የሳይንቲስቶቹ ጨረቃ ውቅያኖስን ትስባለች ለሚለው አመለካከታቸው እንደ ትልቅ ማረጋገጫ አድርጎ ያቀረቡን ታላቅ ውሸት ዛሬ ይፋዊ አድርገን እናጋልጣለን። ቀጥታ ከላይ ባለው ድረገጽ እንዳስቀመጥኩላችሁ አድርጋችሁት ፈልጉ። ሳይንሱ እዛ ምን ብሎ ነው መረጃ የሚያቀርበው? ጨረቃ መሬትን ስትዞር ለጨረቃ ቅርብ በሆነው አቅጣጫ ላይ የሚገኘው የባህር ውሃ በግራቪቲ ኃይሏ ወደ ላይ ትስባለች። በሌላኛው ተቃራኒ አቅጣጫ ያለው ውሃ ደግሞ መሬት ስለምትዞር በራሱ ይጋፋል ይለናል። ይህ ክስተት ሃይ ታይድ ወይም የባህር ሞገድ ይሉታል። ነገር ግን የእነርሱ ማረጋገጫ እርስ በርስ የሚጋጭ ውሸት ነው። ለምን ካላችሁ የጨረቃ ግራቪቲ ያንን ሁሉ በሚሊዮን ቶን የሚቆጠረው የውቅያኖስ ውሃ ያንን ሁሉ 1000 ኪሎ ሜትር ተሻግሮ መሳብና ማዕበል መፍጠር የሚችል እውነተኛ ጉልበት ከሆነ ለምን በውቅያኖሱ ላይ ያሉትን ግዙፍ መርከቦች ወይም በዚያ ባህር ላይ የሚበሩትን ወፎች ወይም ደግሞ እዛ ባህር ዳር ላይ የቆሙትን ሰዎች ለ1 ሚሊሜትር እንኳን ፈቀቅ አድርጎ ወደ ላይ አይስባቸውም? እንዴት በሚሊዮን ቶን የሚከብደውን የባህር ውሃ ወደ ላይ የሚያሳብጥ ኃይል ከውሃ በላይ ቀለል ሆነው የሚንሳፈፉትን መርከቦች ቁሶች መሳብ ያቅተዋል? ሳይንቲስቶች የሰጡት ማረጋገጫ ውሃው የሚንቀሳቀስበትን እውነተኛ የተፈጥሮ የአየር ግፊትና የሙቀት መዛባትን ለመሸፈን የፈጠሩት ትረካ ነው። የእነርሱ ማረጋገጫ ራሱ ውሸታቸውን ያጋልጣል። ከመስመሮቹ በስተጀርባው እውነታው ይህ ነው።